የፍልስጤም ደጋፊዎች ከሆናችሁ ይህን ቪዲዮ እንዳታሳልፉት ተመልከቱ። አሁን የምታዩት ይህ ሁሉ ወረቀት የሞቱ የፍልስጤማውያን ስም ዝርዝር የያዘ። ፍልስጤማውያን ከባድ ችግር ውስጥ ነው ያሉት። እንግዲህ እነዛ ንጹሃን ሕፃናት፣ ወጣቶች፣ ሽማግሌዎችና አሮጊቶች በእስራኤልና በአሜሪካ ቦምብ አየር ላይ ሰውነታቸው እንዲህ እስከሚበታተን ድረስ ደርሷል። ብዙዎች በረሃብ እየሞቱ ነው፣ በብርድ እንደዚሁም ደግሞ በግፍ እየተጨፈጨፉ ይገኛሉ። ለቀሩት አላህ ሱብሓነሁ ወተዓላ ይድረስላቸው። የአረብ ሀገራት እንደዚሁም የሙስሊም ሀገራት መሪዎች ምን እየጠበቁ ነው ያሉት? እኛ ሙስሊሞችስ ለነዚህ ለቀሩት ፍልስጤማውያን ምን እያደረግን ያለ ነው? ሁላችንም በምንችለው አቅም ዱዓ ልናደርግላቸው ይገባል። እንደዚሁም የአረብ ሀገራትና የሙስሊም ሀገራት መሪዎች በዚህ ጉዳይ ትጠየቁበታላችሁ። አላህ ሱብሓነሁ ወተዓላ የቀሩትን ፍልስጤማውያን ይነስራቸው። ጋዛንም አላህ ነፃ ያውጣት። የሞቱትንም አላህ ሸሂድ ያድርጋቸው። የቀሩትን አላህ ብርታቱን ጥንካሬውን ይስጣቸው። ሙስሊሞች ከሆናችሁና የፍልስጤማውያን ደጋፊ ከሆናችሁ ግን ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ዲዊት፣ ሪፖስት በማድረግ ለዓለም ሙስሊም አድርሱልኝ።